ጀስጥሏት እንደሆነ እናያለን። ፎቶዋን እናጥለቀልቅላትና ቲክቶክ ላይ ኢትዮጵያ ስትገባ እንዴት ሰው መሀል እዛ ሳውዲ የተማመነችባቸው ፖሊሶች ሳውዲ ላይ ቢሸፋፍኑለት ኢትዮጵያ ገብታ እንዴት ከሰው ጋር ተቀላቅላ እንደምትኖር እናያታለና ከምራዋን ዱበቱ ቀብዳ ተሻለ ምትዩ ነገር ካለ ኩሜ 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 መጨረሻ ላይ የምትዩ ነገር ወይ ደግሞ የምትጠራጠሪው ነገር ልበላት ወይስ ምን ልበላት? ይሸኛል። አዎ በላት። ልጅ ካልሞተች የምትሉ አስክሬኗን አላያችሁም በቪዲዮ? ኩሜ ኩሜ ለጋማ ገመዱ በቢላ ሲቆርጡት ሻርፑን መጀመሪያ ገለው እኮ ነው ጋይስ፣ መጀመሪያ ገለው ነው እኮ ሽንት ቤት ወስደው ቤት ውስጥ አፍነው ታግለው ከገደሏት በኋላ እነዚህ የሌላ ሀገር ዜጋ ሰራተኞች ተከፍሏቸው የቢሮ ከዛ አንገቷ ላይ ሻርፕ አስረው ራሷ እንዳጠፋች ነው ያስመስላል። ካላያችሁ ድጋሚ እናሳያችኋለን። ቪዲዮውን ላሳያችሁ እችላለሁ። ኩሜ ዋን ሸኪ ቶኪ ዋን ጀቱ ቀብዳ አማ ቢሮ ኬሰ ጠጄፈምቴ ምናምን ዋን ቁበ ቀብዱ ቀብዳት ወንተ ቤቱ ጅራ ከሴ ጠጄፈምቴ አሁን ያሳያችሁ ወነት ሸኪቱ ጅራ ዋይዶ አሲረት ዋይዶ አሲረት ዋን ሸቁ ሙሳኒ መለቱቁ ኦጀተኒ ማቲ ቶቆ ቤ ባባ እሺ ሙጫን መለቱቁ ኦጀተኒ እሺ አሳያችኋለሁ። ቆይ ኩሜ ሸኝቼ ቪዲዮውን አሳያችኋለሁ። እሺ እስከ መጨረሻ ሙጫን መለቱቁ ማቲ ቶቆ ብለው ኦጀተኒ እሺ obboleessa madaami isheetti bira kan hojjettu mucaa hadiyyaa wayiitu jira. Silkishii barbaadeeni mee maal quba qabdaa waa'ee dhugaatii ishii kanaan jedheen. Ani gaafadheeni naan jettee eessa geessitan jedhee madaamii koo kadhadhee gaafadhee naan jette. Ishiin duuteetti maatii ishiitti himi ishiin duuteetti naan jette. Ishiin kootis akkana naan jette, ishiin kan ishiitis akkana naan jette. የሆነች ሀዲያ ልጅ የሴትዮዋ ወንድም ቤት እንግዲህ ፖሊሱም ሊሆን ይችላል ወንድም ቤት የምትሰራ ልጅ የሀዲያ ልጅ አለች። የትናንትናዋ ትሁን የሚል ነገር ገባ። እስኪ ቢጨርስ ፎቶ ቢኖርና ስብርስ ከፋያት አለፍቷል። እሺ እሷን ደውዬ ጠየቅኳት። ከዛ እሷ ምን አለች? የራሴንም መዳም ጠየቅኩ፣ የልጇ የሟቿንም መዳም ጠየቅኩ። በእናታችሁ ምን ሆነች የት ወሰዳችኋት ብዬ ስጠይቃቸው እሷ ሞታለች ለቤተሰቦቿ ንገሪ አሉኝ። አከምትዱት የጀረኒ ስትምተቲ ለምን እሷ እንጠይቃለን እቺ እንጠይቃለን ለኮርሰ ዚና ያርግሜ ሀዲየት የሞተ ሰው እንዴት ይንበረክካል? አሉ ከምንሰማ አቡዬ ቁጥሯን ስላላት ኢሞም ስላወረድ ቁጥሯን ሰብታን እሷን በአማርኛ እናናግራት አለች አያስፈልግም። የምትጠራጠረው ከምግራዋ ሸኪቷት ወንተት ሸኪቱ ከብዳ ይህኛ ጄሴ ማል ሸኪ ተውስ ዮኪ ወንተት ቤቱ ጅራ አኒ ሸኪን ኮ ወረ ቢሮ ፊ መዳሚ ሰማሽ? ጥርጣሬ ወይ ደግሞ የምትይው ነገር አለ መጨረሻ ላይ ስላት እኔ ጥርጣሬ ቢሮና መዳም ተስማምቶ ታዲያ ይህማ ግልጽ እኮ ነው። ታዲያ አንድ ሰው ነፍሱን ለማዳን እኮ በጣም አሳዩን የምትሉ ተረጋጓ። እዚህ ያሱትን ጨርሼ ቪዲዮን አሳያቸዋለሁ። እሺ ገለቶ ሚኮሜኮ ዮንፎርሜሽን የሀራ ሰባት ለዱብሲ ለኮሳ ኢንተለክቲካ ጊሞ ሙቤን ተርጊ ነገራችሁ። አንድ ሰው ራሱን ለማዳን ከመዳን ቤት አምልጦ ወጥቶ ሊገደል ሲል እስር ቤት ውስጥ ቁጭ ብላ ለመጠበቅ ተስማምታ ከዛ በአሰሪዋ ፖሊስ ስለሆነ ተደውሎለት መጥቶ ኦኬ እሱ አናግሮ ቢሮ እንድትወሰድ አደረገ ያለ ፈቃዷ። እሱ ሀገሯ ነበር መሄድ የምትፈልገው። ከዛ ቢሮ ሄደች እና አንድ ቀን አድራ ተገደለች በነጋታው። እንዴት ራሱን ለማዳን ከማዳን ቤት አምልጦ ወጥቶ ሆስፒታል አቅራቢዋ የሚገኝ ሆስፒታል ገብታ በእናታችሁ ፖሊስ ጋር ደውሉልኝ ብላ ሆስፒታሉ ነው ፖሊስ ደውሎ ጠርቶላት ሆስፒታል መጥቶ ነው ፖሊስ የወሰዳት። እንግዲህ
ነፍሷን ለማዳን የሁሉ ጥረት ያደረገች ሴት እንዴት ነው ቢሮ ደርሳ ራሷን የምታጠፋው? እንዴት ራሱን ማጥፋት? እዛው መዳን ቤት እያለች ሽንት ቤት ትታነቅ ነበር። ለምን ቢሮ መሄድ አስፈለጋት? ራሷን ለማጥፋት የሁሉ ጥረት አድርጋ እንዴ ይህን ሁሉ ነገር እንትን ብላ ጥረት አድርጋ በመጨረሻማ ራሷን አታጠፋም።